ወሩን ሙሉ ለፍተን ደክመን የምናገኛት ገንዘብ በጣም ትንሽ እየሆነች ተስፋ እያስቆረጠን ያለው ስንቶቻችን ነን? በዛሬው ቪዲዮ ይህንን ተስፋ መቁረጥ ሊያስቀር የሚችል አንድ አፕሊኬሽን ይዤ መጥቻለሁ። ይህ አፕሊኬሽን የዓለማችንን ህዝቦች በገንዘብ እያራጨ ያለ አፕሊኬሽን ነው። ሰላም የጠመኔ ቲዩብ ተከታታዮች፣ በዛሬው ቪዲዮአችን ፖፖ ላይቭ ስለሚባለው አፕሊኬሽን እንመለከታለን። በዚህ አፕሊኬሽን ላይ የሚነሱ ሶስት ዋና ዋና መሰረታዊ የሆኑ ጥያቄዎችን እንመልከት። የመጀመሪያው ሊመለስ የሚገባው ጥያቄ አፕሊኬሽኑ ይከፍላል የሚለው ሲሆን፣ አዎ 100% የሚከፍል አፕ ነው። ክፍያችንንም ከፈለግን በአሜሪካን ዶላር ካልፈለግን ደግሞ በኢትዮጵያ ብር ሀገር ውስጥ ከሚገኙ ባንኮች መቀበል የምንችልበት አፕ ነው። በቀጣይ የሚነሳው ጥያቄ እዚህ አፕሊኬሽን ላይ ለመግባት ክፍያ አለው ወይ? እዚህ አፕሊኬሽን ላይ ለመግባት ምንም አይነት ክፍያ አያስፈልገውም። አፕሊኬሽኑ የሚሰጡንንም ሳንቲሞች ለመሰብሰብ ምንም አይነት ክፍያ አያስፈልገውም። በሶስተኝነት ደረጃ የሚነሳው ጥያቄ ምን ያስፈልገናል የሚለው ሲሆን፣ የሚያስፈልገን ስልካችን፣ ከስልካችን በተጨማሪ የኢንተርኔት ኮኔክሽን እና ያለንን ትርፍ ሰዓት በአግባቡ መጠቀም ከቻልን በአጭር ጊዜ ውስጥ መለወጥ፣ በአጭር ጊዜ ውስጥ ብዙ ገንዘብ መስራት የሚያስችለን አፕሊኬሽን ነው። አፕሊኬሽኑ እንዴት እንደምንመዘገብ በቀጥታ ወደ ቪዲዮ እንገባለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ። አፕሊኬሽኑ ፖፖ ላይቭ ይባላል። ይህንን አፕሊኬሽን በሶስት አይነት መንገድ ማግኘት እንችላለን። የመጀመሪያው ከቴሌግራም ቻናል ላይ ማውረድ ትችላላችሁ። ሁለተኛው ከፕሌይ ስቶር ወይም ከአፕ ስቶር እንደ ስልካችሁ አይነት ማውረድ ትችላላችሁ። ሶስተኛ ደግሞ እዚህ ዲስክሪፕሽን ላይ ያለ ከዲስክሪፕሽን ማውረድ ትችላላችሁ። እኔ ቴሌግራምን መርጫለሁ። ስለዚህ የቴሌግራም አፓችንን እንከፍታለን። እዛ ላይ ሰርች ማድረጊያው ላይ መኒ ቶክስ 27 የሚል ቻናል አለ። መኒ ቶክስ የሚል እሱን ቻናል ስንከፍተው እዛ ላይ የተደረደሩ 4 ሊንኮች አሉ። እነዚህ 4 ሊንኮች ሁሉም ፖፖ ላይቭን ዳውንሎድ እንድናደርግ የሚረዱ ናቸው። ከአራቱ ሊንኮች እናንተ የተመቻችሁን ከአራቱ አንዱ እሱን ትነካላችሁ። ቀጥታ ወደ ዳውንሎድ ማድረጊያው ፔጅ ይወስደናል። ከዛ ዳውንሎድ እንድናደርግ ይጠይቀናል። ዳውንሎድ ኢሚዲየትሊ የሚለውን እንነካዋለን። ዳውንሎድ ኢሚዲየትሊ የሚለውን ስንነካው ቀጥታ ወደ ፕሌይ ስቶር ያስገባናል። እኔ ኦልሬዲ ዳውንሎድ ስላደረኩት ኦፕን ነው የሚለኝ። እናንተ ዳውንሎድ የሚለውን ትጫኑታላችሁ። አፕሊኬሽኑን እንክፈተው። አፕሊኬሽኑን ስንከፍተው የፊት ለፊት መጀመሪያ የሚመጣልን ገጽ ይሄንን ይመስላል። እዚህ ገጽ ላይ የተለያዩ የመመዝገቢያ አማራጮች ሲሆኑ የመጀመሪያው በጉግል አካውንታችን ሲሆን ሁለተኛው በፌስቡክ ነው። እኛ ዛሬ የምናየው ሶስተኛውን አማራጭ ወይም በስልክ ቁጥራችን ያለውን አማራጭ ነው። ሶ የስልክ ምልክቷን እንነካለን። ከዛ አክሴፕት ብለን ስልክ ቁጥራችንን እናስገባለን። ስልክ ቁጥራችንን ስናስገባ ቬሪፊኬሽን በዋትሳፕ ስለሚልክልን ዋትሳፕ ቢኖረን የተመረጠ ነው። ሶ ሴንድ ወይም ኔክስት እንለዋለን። እንጠብቃለን ኮንፈርሜሽን እስኪመጣልን። ኮንፈርሜሽኑ እስኪመጣ የሴኩሪቲ ጥያቄ ስላለ እችን አንሻራተን ትክክለኛዋ እንደ ፐዝል ነች እናስቀምጣታለን። ልክ እሷን ስናስቀምጥ ወዲያውኑ ኮንፈርሜሽንን ይላክልናል ማለት ነው በዋትሳፕ ነምበራችን። ያው የዋትሳፕ ነምበር ኮንፈርሜሽን ገብቷል። እሱን ኮድ እንወስድና የቬሪፊኬሽን ኮዱን ፔስት እንለዋለን። ዜን የራሳችንን የሆነ ፓስዋርድ እንድናስገባ ስለሚጠይቀን 8 ዲጂት ያለው ስፔሊንግ ያለው ፓስዋርድ እናስገባለን። 8 ዲጂት ከዛ በታች ከሆነ አይቀበለንም። 8 ዲጂት አድርገን እናስገባና ኔክስት እንለዋለን። መጠበቅ ነው። ከዛ ስማችንን፣ የትውልድ ቀናችንና ሀገራችንን የምንመርጥበት ቦታ ይመጣል። ስማችንን የራሳችንን ስም እንጽፋለን። ከዛ በመቀጠል የትውልድ ቀናችንን በነጮች የትውልድ ቀናችንን እንሞላለን። ምክንያቱም ከ18 ዓመት በታች የሆነ ሰው ፖፖ ላይቭ ላይ መመዝገብ ስለማይችል አንዳንዴ የራሱ ስራ ካለው ከ16 ዓመት ጀምሮ ይሆናል። ሶ እሱን ትክክለኛውን ወይም ደግሞ 18 ዓመት እንዲሞላን አድርገን ምናችንን እንሞላለን። የተወለድንበትን ቀን በፈረንጆች በምንለው በሱ በግሪጎሪያን ካሌንደር በምንለው እንሞላለን። በእኛ አይደለም፣ በሀበሾች አይደለም። ስለ ቀኑን እንሞላለን። እዚህ ላይ ልብ ልል ነው የሚገባ ነገር
ጾታ ስንመርጥ ነው። ጾታ አንዴ ከመረጥን በኋላ መልሰን ኤዲት ማድረግ አንችልም። ስማችንን ኤዲት ማድረግ እንችላለን። ጾታ ከመረጥን ግን ኤዲት ማድረግ ስለማንችል ጾታችንን እንመርጣለን። እኔ ዛሬ የምከፍተው በሜል አካውንት ነው። ሜል ብዬ ሰሚት እለዋለሁ። ጨረስን። ምዝገባው የመጀመሪያው ዙር ይህንን ይመስላል። እንደዚህ አይነት ያው ዌልካም ሜሴጆች ይመጡልናል። ፖፖ ላይቭን ስለተቀላቀልን እነሱን በማጥፋት የፖፖ አባል ሆነናል ማለት ነው። እዚህ ፕላትፎርም ላይ 5 ዋና መተግበሪያዎች አሉ ወይም አይከኖች አሉ። የመጀመሪያው ላይቭ የሚባለው ሲሆን ቁጥር 1 ላይ ያለው ነው። ቁጥር 2 ላይ ፓርቲ የሚባለው መተግበሪያ አለ እንደምታዩት። 3ኛ ላይ ስኩዌር የምንለው መተግበሪያ አለ። 4ኛ ላይ ሜሴጅ አለ። 5ኛ ላይ ፕሮፋይል የሚባለው አይከን ወይም መተግበሪያ አለ። እዚህ አይከን ላይ ስለኛ ሁሉም መረጃዎች የያዘ ሲሆን የኮይናችንን ብዛት፣ የፖይንታችንን ብዛት፣ ሌቭላችን ስንት እንደደረሰ ሁሉንም ነገር መረጃ የምናገኘው እዚህ አይከን ላይ ነው። ጀማሪዎች ምዝገባቸውን ካጠናቀቁ በኋላ 2 ነገር መሙላት ይጠበቅባቸዋል። ኤጀንሲ መሙላትና ፌስ አውተንቲኬሽን። የመጀመሪያው ኤጀንሲ እንሞላለን። ኤጀንሲ የምትለውን እንመርጣለን። እሱን ከመረጥን በኋላ የሚመጣልን አማራጭ አለ። የመጀመሪያው ጆይን ኤጀንት የሚል ማለት ነው። እሱ ላይ 50 61 90 56 ብለን እንሞላለን። ይህ ከኔ ጋር መስራት የምትፈልጉ ከሆናችሁ ነው። እሱን ሲመጣልን ፕሌስ ኢንተር ኤጀንት አይዲ የሚለውን ስንነካው ኮንፈርም እንድናደርግ ይጠይቀናል። ኮንፈርም እንለዋለን። ጨርሰናል ማለት ነው። በኤጀንሲ ውስጥ ተመዝግበናል። ኤጀንሲ ውስጥ ካልተመዘገብን ቀጣይ እኛ ራሳችን ኤጀንት መሆን ስለማንችል ኤጀንታችን ነው እኛን ኤጀንት ሊያደርገን የሚችለው ማለት ነው። በቀጣይ ደግሞ ፌስ አውተንቲኬሽን ወይም የፊት አሻራ የሚባለውን መስጠት ይኖርብናል። ምክንያቱም ላይቭ ላይ ስንገባ አንድ የፊታችን ዲቴክት ከተደረገ ከኛ ውጪ ሌላ ሰው ላይቭ መግባት ስለማይችል ማለት ነው። የፊት አሻራችሁ የራሳችሁን የቅርብ ጊዜ መሙላት ይጠበቅባችኋል። ስለዚህ ፌስ አውተንቲኬሽን ላይ የሚለው ከገባን በኋላ ጎ እንለዋለን። በመቀጠል የራሳችንን ፎቶ አፕሎድ እንድናደርግ ይጠይቀናል። ከጋለሪያችን የራሳችን በደንብ የሚታይ ፎቶ አፕሎድ እናደርግለታለን። ቦታውን አስተካክለን ፊታችን በደንብ መታየት አለበት። ከዛ በመቀጠል አፕሎድ ካደረገልን በኋላ ከስር ስታርቱ ሰርቲፊኬት የምትል አማራጭ ትመጣለች። ይህ ቀጥታ ካሜራ ከፍቶልን ፊታችን የራሳችን መሆኑን የሚያረጋግጥበት ሲሆን ከስር የምትመጣ አሻንጉሊት አለች። እሷ አሻንጉሊት የምትለንን በቂ ብርሃን ያለበት ቦታ ላይ ሆነን እሷ የምትለንን በማድረግ የፊታችንን አሻራ ማስመዝገብ እንችላለን ማለት ነው። የሰጠነው የፊት አሻራ አንድ ሪቪው ወይም ግምገማ ላይ እንደሆነ ይነግረናል። 30 ደቂቃ ይለናል። አንዳንዶቻችን ወዲያው አፕሩቭ የሚያደርግ ሲሆን አንዳንዶቻችን ደግሞ ትንሽ ይቆያል። 30 ደቂቃ የሚያህል አይቆይም። ወጥተን ስንመለስ አፕሩቭ ያደርግልናል። ያው ባክ ብለን ነው ተመልሰናል። እንደምታዩት ፌስ አውተንቲኬሽን የምንለውን ስናይ አውተንቲኬሽን ሰክሰስፉል ብሎ የራይት ምልክት ያደርግልናል። የፖፖ ላይቭን የመጀመሪያ ምዝገባ በዚሁ አጠናቀናል ማለት ነው። በቀጣይ ወንዶችም ሴቶችም ስለሚሰሯቸው ዴሊ ታስኮች በዝርዝር እንመለከታለን። ተጨማሪ ኮይን የሚያስገኙልንን አቋራጭ መንገዶችንም እናያለን። ምዝገባችሁን በአግባቡ ከጨረሳችሁ ላይቭ ላይ በሰፊው በደንብ የምንማማር ይሆናል። ለዛሬ ይሄን ይመስላል። ጥያቄ ካላችሁ እንዲሰራላችሁ የምፈልገው ቪዲዮ ካለ ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ቻናሉን ሰብስክራይብ አድርጉት። ለዛሬው ይሄንን ይመስላል። ባይ ባይ። ይመቻችሁ።